በጣም ፎጋ ከጠለፈ ሁሉ እኮ በደም ጨቅ ታረግና እንደ ህንድ ፊልሙ አመዲ ከጀርባ የሚገኙ 6 ሳጥኖች ይገኛሉ እንደምታያቸው እዛ ሳጥን ውስጥ ነው የፈለኩበት አኩኩሉ አልነጋም እየተባባልን እኔ 3ቱ ላይ ደብቃለሁ ማለት ነው 3ቱን ሳጥን ካገኘ የዚህ የአኩኩሉ ክፍለ ጊዜ ተሸላሚ ትሆናለህ ማለት ነው ስለዚህ እንጀምር አኩኩሉ አልነጋም አኩኩሉ አልነጋም ነጋ እዚህ ጋር ግን ጥሩ ድምጽ ይኖረዋል ብዬ ገምታለሁ ወደዚህም ወደዛም ያው አንዳንዴ መጠርጠር ነው ያው መጠርጠር የጠረጠረ ተመለጠረ ይባላል እንግዲህ ድንብዬ እንደው ስታስቡ እንደው የት ይመስላል እቺንስ ክፈታው ይከፈት እቺ ደስ ትላለች በእናት ይልቁኑ በዚህ እርግም ምናምን እንመታ ነበር ኧረ እባክህ ወላሂ ባላ ማስታወሻ ነው በጣም ጠንቧ እዚህ ኧረ እኔ እኮ ለማታለል ነበር ምንድነው እዚህ ጋር የተከፍቶ ነገር ነበር አይ አላየሁትም ግን ይኸው እንደዚህ አይነት ነገር ነው ምንድነው ኳስ እንደው ስትገምት እንደው የቱ እንደው አቀፍ ያደረገ ይመስላል እንደው ይሄንስ ክፈተው ይሄን ክፈተው የትኛው ያኛው ያለ መስሎኝ ክፈተው የለም ተመታብ ያቺን ክፈታት ሰው ቆሞ 1-2 ያስባል ይባላል የሰው ልጅ ቆሞ አንድ ግዴለም ያቺን ክፈታት መቼም እዛ ጋር አድርገህ እዚህ ጋር ማታረግ እዛ ጋር አድርገው ድንቢ ፖሊስም ሞከረ ነበር ክፈታት ኦኬ አላወራሁ ብዙ ክፈታት እሺ ግን ያኛውም አሪፍ ነው ባዶ ነው ክፈታት ክፈታት ይኸው አለው ፖስታ በእናትህ አቦ የእጅ ስራ ፔሪድ እና ደግሞ ይመች በእናትህ ይመች የሚገራርም ሚሞሪ ነው ማነው ያሰበው ግን በእናትህ ይህን ፕሮግራም ማለቴ እነዚህ እቃዎች እንዲደበቁ ትዝታው ዝም ብሎ እንዳይመስልህ ከባድ ነው ለትዝታው በሶፊያ ማለት ምልስ ነው የሚያረጋ ምልስ ነው ሞር ከባላው ጋር እንደነበረ ታሪክ እስቲ ከፖስታው ጋር ከመስራቱ ጋር እንደው የሆነ ሚሞሪ እስቲ አስታውስ ደብዳቤ አለ ትጽፋለህ እኮ አማርኛ ትምህርት ላይ ከነ ፖስታው ደቅ ታረጋለህ እነዚህ ሀተታ ምናምን ባሉ አልተማርሽ አገባብ ሰላምታ ሀተታ መጨረሻ ላይ ሰበታ ነው ከዛ በኋላ በቃ እንደዚህ ትጽፍና ምናምን ለምትወደው ሰው የደመናው ሌሊት ሳይጠራ በምሽት ምናምን ብለህ ያው ድርሰት ነው የሚመስለው ለልጅ በጣም ፎጋ ከጠለፈ ሁሉ እኮ በደም ጨቅ ታረግና እንደ ህንድ ፊልሙ ድረስ ለምወድሽ ከደመናው ነው ግን አሁን የሚጀምረው እንዴ ከደመናው ብቻ ማይገላለጥ ነገር አለ እንዴ በእናትህ ደስ የሚል ትልቅ ማስታወሻ ነው አይደል ሁለት እነዚህ ይሄኛው በጣም ይገራል ትልቅ ማስታወሻዎች ናቸው ከጎሳዬ ተስፋዬና ቴዎድሮስ ካሳሁን ወይ ቴዲ አፍሮ ማንን የበለጠ ታደንቃለህ እሺ አቡ ሰመቼስ ልጅነታችንን ያስታውሳላ በደንብ በዚህ በኩል የሚገኙ ጥያቄዎች ያንተ ጥያቄዎች ናቸው ካሸነፍኩኝ ከዚህ ላይ ያነሳው እጠይቃለሁ አንተ ካሸነፍክ ደግሞ ከተደረደሩት አንስተ ትጠይቀኛለህ ማለት አንተ ወገን 3 ከተጠየቅ ወይ ደግሞ በኔ ወገን 3 ከተጠየቅኩኝ ጨዋታው ያልቃል ካሸነፍከኝ የ1500 ብር ተሸላሚ ትሆናለህ ማለት ትክክለኛ መልስ ካልሆነ ደግሞ እጅጋ በመተገኘው ስራሳችን ልጅነታችንን እናስታውሳለን ይሄ ቅጣት ተዚህ ይላል አስተማሪው ቅጣት ስለዚህ ጨዋታችንን መጀመር እንችላለን ልዩና እሺ አንድ አይነት
ከድንቢ ለድንቢ ውጪ የልጅነት የመዝሙር ጨዋታዎች መሃል ሶስቱን ጥቀስ። አሌ ቡሌ ሌባና ፖሊስ የሚጫወት አንድ። አኩኩሉ አልነጋም ኩኩሉ አልነጋም። እቴ ሜቴ ሎሚ ሽታ አስብዬ። ቴንክ ዩ። ልዩና አንድ አይነት እኔ አንድ አይነት። ከናትናኤል ግርማቸውና ከወንደሰን ይሁብ ማንን አብልጠ ትወዳል? ማንን ትወዳለህ? አንዱን አስፈልጦ መውደድ ምናምን ከባድ ነው ለኔ። ስለዚህ ቅጣቱ ይሻለኛል። ይሻላል። አዎ። ትዝ ይልሃል ቲቸሮቻችን ሲቀጡን አዲስ ያመጣት አቀጣጥ ነበረች። እችኛዋን እንደዚህ ያስገቧትና እችኛዋን ሁለቷን ጨመቅ ያደርጓታል። ጨመቅ አስታውስካታል? ልዩና አንድ አይነት ልዩ አህመድ ድንቢን ማንኛውንም ነገር ፈጥረህ አስደንግጠው። እንዴት ላስደነግጥ ይችላል? ምንም ማስደንገጥ አይከብድም። አስደነገጥከኝ ማለት ነው። ልዩ አንዴ ከጎሳዬ ተስፋዬና ከቴዎድሮስ ካሳሁን ወይ ቴዲ አፍሮ ማንን የበለጠ ታደንቃለህ? አስቴር አወቀን። አይለፈኝ። እቀጣለሁ። ይሻላል። እንግዲህ እንዴት ነበረች ቅጣታችን? እዚች ጋ ያስገቧትና አባቶቻችን ዘመዝለግ መዝለግ በቃ በቃ። አይ ትንሽ ከታች የተጻፈውን 3 ጊዜ በፍጥነት በል ይላል። ራሴን በራሴ አፌን በምላሴ ካላቆለጳጰስኩት ማን ያንቆለጳጵስልኛል? 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 የስ ግን አሸነፍኩ። አንተ አሸንፈሃል። ስለዚህ የ1500 ብር ተሸላሚ ይሆናል። አሁንም እውነት ደስ ይል ነበረ። ልጅነትን ትንሽ ያስታወሰ አይመስልም? ደግሞ ያምራል እኮ ያምራል። እቺ ቅጣቷ አስታወሰች። በደንብ ብዙ ነገር ነው የሚያስታውሰው። ከቅድሙ ጊዜ ጀምሮ የተጫወትናቸውም ጨዋታዎች ምናምን ወደኋላ ነው ምልስ የሚያደርጉህና አሪፍ ነው ደግሞ እንደዛ